እንግዲህ እዚህ ጋር የምትመለከቱት የሚልኮ ብራንድ ፈጠራ ቁጥር 12 ነው። በዚህ ፈጠራ ቁጥር 12 እንግዲህ ምንድነው የሰራሁትና ስኬታማ ሆኖ ያገኘሁት የተሳካ ፈጠራ ውጤት ነው። ሳከር ይባላል። ይሄ ሳከር ያደርጋል። አፈርም ይሁን አሸዋም ይሁን የተፈጨ ድንጋይም ይሁን ምንም በዚህ በኩል እንደምታዩት በዚህ በኩል ራሱ ያስገባል። አሸዋም አፈርም ምንም በዚህ በኩል ስበው ያስገባል። አሳያችኋለሁ። ከዛ እዚህ ውስጥ ትልልቁን ያስቀርና ትንንሾቹን ደግሞ እንደነ ወርቅ ምናምን እንትኖች ደግሞ እዚህ ጋር ይተፋል ማለት ነው። ከዚህ ይወስዳል፣ በዚህ በኩል ይቀበላል። ራሱ ኢነርጄቲክ ነው። ይኸው ባትሪ ስታኩ ይሄ ነው። ይሄኛው ባትሪ ነው፣ ሊቲየም ባትሪ ነው። ትልቅ ባትሪ ነው፣ በባትሪ የሚሰራ ነው። ነዳጅ ምናምን አይፈልግም። በዚህ ባትሪ አማካኝነት ይሄ ሳክ ያደርጋል። ሳክ ማድረግ ማለት ታውቃላችሁ፣ ዘርፍ ውስጥ ያላችሁ ሳከር ነው። ይሄ ሳክ ያደርግና ይሄ ጀነሬተር ከዛ አሸዋውንም የሚታጠበውን ነገር በሙሉ እዚህ ጋር ይዘረግፍልናል። ከዛ ወርቅ ምናምን ደግሞ ወደ ጅባ ይሄዳል ማለት ነው። ጅባ እዚህ ጋር ነው የሚነጠፈው። ስለዚህ ይሄ የተሳካ ኢንተግሬትድ የሆነ ወላ ኤክስካቫተር ወላ ሲኖ ወላ ቁፋሮ ምናምን የሚያስቀር ኢንተግሬትድ የሆነ የማቴሪያል ማጠቢያ ማሽን ነው። ለወርቅ ሊሆን ይችላል፣ ለአሸዋ ሊሆን ይችላል፣ ለተለያዩ ነገሮች ማለት ሳክ እያደረገ ፕሮሰስ ብቻ ማድረግ ነው። አያችኋል? ሳክ እያደረገ ነው። ባንዲራውን እንዴት እንደሚያደርገው እኔን ራሱ ሳክ እያደረገኝ ነው። እዚህ ኃይለኛ ፓወር ነው ያለው እና ሳከር አያችሁ፣ ሳክ ያደርጋል። ይኸው ሳከር እና ይሄን ማሽን ኮምፒውተራይዝድ ማድረግ ይቻላል። ከስር እንደምታዩት ከስር ያለው ታብሌት ነው። ታብሌት ይጠቀማል። በሞባይልም ኦርደር ማድረግ ይቻላል። ስለዚህ ይሄ ኢንተግሬትድ የሆነ የአንድ ሰው ብቻ የሚፈልግ ነው። አንድ ኦፕሬተር ብቻ ሙሉ ወርቅ ማጠብ ይችላል። ሙሉ አሸዋ ማጠብ ይችላል። ሙሉ ስራ መስራት ይችላል ማለት ነው። የሚልኮ ብራንድ ላቦራቶሪ አሁን በስኬታማ አጥንቶ ይሄው ፕሮቶታይፑን ሰርቶ በሙከራ አረጋግጦ ወደ ሚልኮ ብራንድ ማሽነሪ ዲፓርትመንት እንዲመረት አዟል። ስለዚህ ይሄን ሳከር ሙሉ የወርቅ ማጠቢያ፣ ሙሉ የማዕድን ማጠቢያ፣ ወርቅ ብቻ አይደለም፣ ፕላቲኒየም ይታጠባል፣ ሲልቨር ይታጠባል፣ ሮዲየም ይታጠባል፣ ኮፐር የመሳሰሉት የማይታጠብ ማዕድን ስለሌለ ኢንዱስትሪውን እያነቃቃ ያለው ሚልኮ ብራንድ ማሽኑን የምትፈልጉ ሰዎች ኢንተግሬትድ የሆነ ማሽን ነው። ሳከር ነው። ራሱ ሳክ ያደርጋል፣ ራሱ ያጥባል። ማዘዝ ትችላላችሁ። ኤስኤምኤስ ብቻ አድርጉ በሚልኮ ብራንድ ቁጥር። ቻው። ሚልኮ ብራንድ ማሽነሪ ፈጠራ ቁጥር 12 ይቀጥላል። ፈጠራ አይቆምም፣ አይቋረጥም። ፈጠራ ይቀጥላል። የእናንተው ሚልኮ ብራንድ ይኸው